መቼም እስልምናን የያዘ ሰው ብዙ ፈተና ይደርስበታል በዚች ምድር። ሀገር ውስጥ መኖር የሚያስችለው ሁኔታ አልተፈጠረም። ሀገሩ ላይ ከባድ ችግር ተፈጠረበት። መኖር የማይችልበት ከባድ ችግር ተፈጠረ። ሌላ ሀገር መሄድ የሚችልበት ቪዛ የለውም። ብቸኛ እድል አንዲት እድል መጣች። የዑምራ እድል አገኘ። የዑምራ ቪዛ አገኘ። ይህንን እድል ተጠቅሞ ሄደ ዑምራ። የዑምራ ቪዛው የሚያልቀው ረመዳን 30 ላይ 27ኛው ሌሊት ላይ ሐረም ገብቶ ጠዋፍ ያደርጋል። ሰውየው ዲን ያውቃል፣ ብዙ ዱዓዎች ሐፍዟል። ሁሉም ዱዓዎች ግን ከምላሱ ጠፉ። ጌታዬ ሆይ ልቤን ጠግነኝ የሚል ነበር ዱዓ። ረቢ ጅቡር ኻጢሪ፣ ያ ረብ ልቤን ጠግነኝ፣ ልቤን ጠግንልኝ፣ ልቤን ጠግንልኝ። በቃ ይህም ብቻ ነው የሚለው ጠዋፍ እያደረገ ዱዓው ይህ ብቻ ነው። ምላሱ ከዚህ ውጭ ማለት አልቻለም። ሌሎች ዱዓዎች ሁሉ ጠፉት። ከአን አላህ ዐዘ ወጀል ይህንን ልብ ሊጠግን ፈልጎ ይህንን የሚያስብለው ነው። ምን ብለናል? አልሙጂብ ላይ አላህ አንድን ባሪያውን ሊሰማው ሲፈልግ ለዱዓ ይገረዋል፣ ለዱዓ ይገረዋል። ታዲያ ይህንን ብቻ መደጋገም ጀመረ። ይህ ሰው ይደጋግማል። ጌታዬ ልቤን ጠግንልኝ ይላል፣ ያለቅሳል። የሚሰማው ቁርአን አያ ሁሉ ያስለቅሰዋል። ሁኔታዎች በሙሉ ልቡን ሆድ ብሶታል። ልቡ ተሰብሯል። ገባ መጨረሻ ጠዋፍ ላይ ባለበት አንድ ሰው ያገኘዋል። እገሌ ነህ እንዴ? አዎ 3 ቀኔ ነው የምፈልግሃል። 3 ቀን ሙሉ እፈልግሃለሁ። ነቢዩ ሰለላሁ ዐለይሂ ወሰለም በህልም የመጣው መልእክት ልከውኛል ወደ አንተ። ያ አላህ አብሽር ወስቡት ወአንተ ዐለል ሐቅ፣ አንተ ሐቅ ላይ ነው ያለው፣ ጽና። ከ1 ዓመት በኋላ አላህ ይከፍትልሃል፣ ሰብር አድርግ ብለዋል። የዚህን ሰውዬ ልብ ከዚህ በላይ የሚጠግን ነገር የለም። ሪሳላ ሚን አላህ ዐዘ ወጀል፣ ከአላህ የሆነ መልእክት በነቢዩ ሰለላሁ ዐለይሂ ወሰለም በኩል በህልም ታይተው በጣም አለቀሰ። በጣም አለቀሰ። በጣም ተደሰተ። ጭንቀቱ ሁሉ ለቀቀው። ወዲያውኑ ስልክ ተደወለለትና ከሐረም ወጥቶ የተደወለ ስልክ ነበር። ሲያናገር አንድ የሳውዲ ዜግነት ያለው ከፍተኛ ባለስልጣን እዚህ ሀገር ቪዛ አግኝቼልሃለሁ፣ አብሽር፣ ከዚህ በኋላ ምንም ችግር የለብህም ብሎ የዛኑ ዕለት በስልክ ነገር። አላህ ልቦችን እንዲህ ይጠግናል። ረሱሉ ዓለይሂ ሰላቱ ወሰላም ልባቸውን በጣም የሰበረባቸው ክስተት ማለት የጣኢፍ ጉዟቸው ነው። ጣኢፍ ላይ በጣም ነው ያዘኑት ነቢ ሰለላሁ ዐለይሂ ወሰለም። ያልጠበቁት ነገር ነው። በእብድና በህፃናት ነው ያስደበደቧቸው። ቢአቢ ሁወ ኡሚ ረሱሉላህ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ፣ ጫማቸው በደም እስኪሞላ ድረስ። ከዛ ግን ምንድን ነው ያደረጉት? ነቢ ሰለላሁ ዐለይሂ ወሰለም ወደ ጀባሩ ወደ ጠጋኙ ጌታ